ለአዲስ ምርጫ መንገዱን እንዲጠርጉ መጠየቅ ፈልጋለሁ። አመሰግናለሁ። አሁን ምርጫ ይደረግ የሚለው ሐሳብ በጣም ጠቃሚ ነው፣ ግን 3 ዓመት መታገስ አለብን። በየሳምንቱ ምርጫ ስለማይደረግ 3 ዓመት ታግሰን ያለን ሐሳብ ይዘን ቀርበን እኛም ይዘን ቀርበን የኢትዮጵያ ሕዝብ የሚፈርደውን ፍርድ በጸጋ መቀበል ነው። የዛሬ 2 ዓመት የፈረደውን ፍርድ አልተቀበልኩምና አሁን ፓርላማው ፈርሶ ምርጫ ካልተካሄደ አሁንም ፈርሶ ቢካሄድና ቢመረጥ ካልተመረጠን ይቀጥላል ጉዳዩና በየ2 ዓመቱ ነው ምርጫ ለማካሄድ ትንሽ አቅም ስለሚያንሰን በተቀመጠው መንገድ በ5 ዓመት ምርጫ ካልተካሄደ አሁንም ፈርሶ ቢካሄድና ቢመረጥ ካልተመረጠን የዛሬ 2 ዓመት የፈረደውን ፍርድ አልተቀበልኩምና አሁን ፓርላማው ፈርሶ ምርጫ ካልተካሄደ አሁንም ፈርሶ ቢካሄድና ቢመረጥ ካልተመረጠን ይቀጥላል ጉዳዩና በየ2 ዓመቱ ነው ምርጫ ለማካሄድ ትንሽ አቅም ስለሚያንሰን በተቀመጠው መንገድ በ5 ዓመት እናረጋለን። ያኔ ያሉ ሐሳቦች ለህዝብ ቀርበው እኛ ህዝብ በሚፈልገው ልክ ካላገለገልንና ካልጠቀምን ህዝቡ በምርጫው ሲቀጣን እጅ ስመን ባንስመም እጅ ነስተን እናስረክባለን። እስከዛ ግን መታገስ ጥሩ ይመስለኛል። ፍርዱ ለህዝብ መተው ነው። የኢትዮጵያ ህዝብ አስተዋይ ነው። ሳንሰርቀው 7 ቀን ስንሮጥ እንደምንሰራ ያውቃል። ብናበላሽ እንኳን ከአቅም ማነስ እንጂ ሆን ብለን እንዳሆነ ያውቃል። የትኛውም ጫፍ ያለው ባይዘው ፌስቡክ ላይ ያለው ኢትዮጵያ አይደለም። የትኛውም ወረዳ ብትሄድ የኢትዮጵያ አርሶ አደር የሱን ጎተራ እየሞላ እንደሆነ ያውቃል። የትኛውም